እስከ መቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይቺን 300 ብር ተከራይቻለሁ የኢትዮጵያን ህዝብ አስደምሜ ትርፌ ነው ማገኘው ይላል አባቴ። ነው ያጥበብናትሽ ዋ በላት እኮ ድረሽላት እንጂ ልትበይ። አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይከፍ። ነይ እስኪ ዛሬ እንዴት ነሽ? በእናትሽ ብለ መድፍ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ? ምንድነው መድፍ? በቃ ላቀንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪኝ፣ ፏላ አድርግሽና የሆነ ነገር ትወርጅልኛለሽ። መልካም እንደዛ ከሆነ የማን ነው? የቴድሮስ ታደሰና የስቲፋኖስ ቶማስ ማሻፕ ያደርጉትን ዘፈኝልኝ። ምንም ችግር የለውም አባቴ። የፈጠነ ዘፍናለሁ ብለህ ሲኖ ክላክስ ታወጣለህ እንዴ? ማለት ነው ጉንፋን እኮ ይዞኝ ነው እዚህ እና ዘፈን እንጂ በስነ ስርዓት። እሺ አንዴ ብቻ አድድ ስጪ። ጉንፋን ነው በእናትሽ። ለሊት ስቱዲዮ ስለነበር ልጅ ነው በእናትህ። ይሄሽ ነው መዘፈንልሽ አሁን ብራዘሬ። እንዳትለኛ ፍቅርሽ ይረታ መላሳት አይለኔ። ምንድነው ወንድሜ? ምንድነው ግማታ አይደለም እኮ ሰላም